ሰላም ጤና ይስጥልን። የመጋቢት 17 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። ሸገር ከተማ ወደ ፕሪሚየር ሊጉ አድጓል። የ2017 የኢትዮጵያ ከፍተኛ ሊግ ውድድር በሁለት ምድቦች ተከፍሎ በሁለት ከተሞች የተደረገ የሚገኝ ሲሆን በአዋሳ የተከናወነ ያለውና 18ኛ ሳምንቱ ላይ የደረሰው የምድብ ሀ ጨዋታዎች ትናንት በተከወነ ሁለት መርሃ ግብር ሲገባደድ ሸገር ከተማ በምስረታዊ ሁለተኛ ዓመቱ ወደ ፕሪሚየር ሊጉ ያደገበትን ውጤት አስመዝግቧል። በወራጅ ቀጠና ላይ የሚገኙትን አምቦ ከተማና ዱራሜ ከተማን ያገናኘው ጨዋታ አለም ሰገድ አድማሱ 2 ምስጋና ገንሳና ትዛዙ መንግስቱ ለአምቦ ባስቆጠሯቸው ጎሎች 4-1 ሲጠናቀቅ በደሞዝ ክፍያ ለመፈጸም ጋር ተያይዞ እየተፈተነ ለሚገኘው ዱራሜ ከተማ መሪው መንቴ በፍጹም ቅጣት ምት ብቸኛውን ጎል ከመረብ አሳርፏል። በመቀጠል 5 ሰዓት ሲል ሊጉን በረጅም ርቀት እየመራ የነበረው የአሰልጣኝ በሽር አብደላው ሸገር ከተማ እንጂባራ ከተማን በመሱድ ታምሩ 2 በሄኖክ አየለ አቤኔዘር ኦቴና ምስጋና ሚኤሳ ጎሎች 5-1 በማሸነፍ አራት ቀሪ ጨዋታዎች እያላቸው ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። የከፍተኛ ሊጉ ቀጣይ መርሃ ግብሮች ከፊታችን አርብ ጀምሮ መከናወናቸውን የሚጀምሩ ይሆናል። የ2017 የውድድር ዓመት አጋማሽ የዝውውር መስኮት ቀድሞ በወጣለት መርሃ ግብር መሰረት ትናንት ምሽት በይፋ ተዘግቷል። እንደ ወትሮ በርከት ያሉ ዝውውሮች ባልተከናወነበት የአጋማሹ የዝውውር መስኮት ጥቂት ክለቦች ብቻ አዳዲስ ተጫዋቾችን በማስፈረም ቡድናቸውን ያጠናከሩበት ሲሆን አብዛኞቹ ክለቦች ይህ ነው የሚባል ተሳትፎን ሳያደርጉ መስኮቱ ትናንት እኩለ ሰዓት ላይ በይፋ ተዘግቷል። ሆኖም አንዳንድ ክለቦች በነበረባቸው ክፍት ቦታዎች አዳዲስ ተጫዋቾችን ማስፈረም ችለዋል። በአዋሳ ከተማ ለቀጣዩ የፕሪሚየር ሊግ ተሳትፎ ዝግጅታቸውን የጀመሩት ሀዲያ ሆሳዕና የውጭ ዜጋን ጨምሮ የሁለት ተጫዋቾችን ዝውውር አጠናቀዋል። በአሰልጣኝ ግርማ ታደሰ እየተመሩ በፕሪሚየር ሊጉ ተሳትፎን በማድረግ ላይ የሚገኙት ሀዲያ ሆሳዕናዎች በቀጣዮቹ የሊጉ ቀሪ ጨዋታዎች ተጠናክሮ ለመቅረብ ቀደም ብለው ከማላጂን ከአላባ ከተማ ያስፈረሙ ሲሆን ትናንት ደግሞ የሁለት ተጫዋቾችን ዝውውር አጠናቀዋል። ክለቡን የተቀላቀለው ቀዳሚው ተጫዋች ማሞ አየለ ነው። በአጥቂ ስፍራ ላይ በቦዲቲ ከተማ ካለፈው ዓመት አንስቶ እስከያዝነው አጋማሽ ድረስ በደብረ ብርሃን ከተማ በመጫወት በኋላም ከወር በፊት ደደቢትን በመቀላቀል እየተጫወተ የቆየውና በከፍተኛ ሊጉ ግቦችንም በማስቆጠር ጥሩ ጊዜ የነበረው አጥቂው በያዝነው ዓመት ሶስተኛው ክለቡ ወደ ሆነው የፕሪሚየር ሊጉ ክለብ ሀዲያ ሆሳዕና በይፋ ተቀላቅሏል። ሌላኛው የቡድኑ ፈራሚ የታንዛኒያ ዜግነት ያለው አማካይ አብዱላይ ረስጊ ነው። ወደ ኢትዮጵያ ከመጣ ዘለግ ያሉ ጊዜያትን ያስቆጠረውና በኬንያኖቹ ክለቦች ሞሮሆኒ ሶኒና ባንዳሪ እንዲሁም ደግሞ በቦትስዋናው ኦሮፓ ከዓመት በፊት ደግሞ ለሀገሩ ክለብ ሲምባ የተጫወተው ይህ ተጫዋች የሙከራ ጊዜውን ከሀዲያ ሆሳዕና ጋር በስኬት ማጠናቀቁን ተከትሎ በይፋ ፊርማውን ለክለቡ አኑሯል። ወደ ወሳኝ ምዕራፉ የተሸጋገረው የኢትዮጵያ ዋንጫ ጨዋታዎች ከሁለት ቀናቶች በኋላ በሐዋሳ ይጀመራል። ኢትዮጵያን በአፍሪካ ኮንፌዴሬሽን ዋንጫ ላይ የሚወክለውን ክለብ ለመለየት የሚደረገው የኢትዮጵያ ዋንጫ ጨዋታ ከፊታችን ቅዳሜ ጀምሮ በሐዋሳ ሰው ሰራሽ ሜዳ ላይ መደረግ ይጀምራሉ። 4 ውስጥ ለመግባት 8 ቡድኖችን የሚያካፍለው ይህ ውድድር ቅዳሜ ባህር ዳር ከተማን ከሸገር ከተማ፣ ሲዳማ ቡናን ከሀዲያ ሆሳዕና ጋር ሲያገናኝ በማግስቱ እሁድ ደግሞ መቻልን ከኢትዮጵያ መድን፣ ወላይታ ዲቻን ደግሞ ከሐዋሳ ከተማ ጋር ያፋልማል። የዚህ ውድድር አሸናፊ ኢትዮጵያን በአፍሪካ መድረክ በመጨረሻም የሚወክል ይሆናል። ጨፌ ቡና አዲስ ከተማን፣ አቃቂ ሀዲያ ሆሳዕናን፣ ጉለሌ ቅዱስ ጊዮርጊስን በረቱበት ጨዋታ የተጀመረው የኢትዮጵያ ሴቶች ከፍተኛ ሊግ የ16ኛ ሳምንት ጨዋታ ዛሬም በአንድ ጨዋታ ሲቀጥል መሪው ሸገር ከተማ 1-0 በሆነ ውጤት ለሚኩራን በመርታት መሪነቱን አጠናክሮ ቀጥሏል። ነገ ሐሙስ ጨዋታዎቹ ሲቀጥሉ ረፋድ ላይ ወላይታ ዲቻ ከኢትዮጵያ ስፖርት አካዳሚ፣ ፋሲል ከነማ ከጥሩነሽ ዲባባ ጋር ይፋለማሉ። ንፋስ ስልክ ላፍቶ ክፍለ ከተማ በአንጻሩ ፉሪ አፋፎሪ ከውድድሩ ሙሉ በሙሉ በፋይናንስ የተነሳ መውጣቱን ተከትሎ በሳምንቱ አራፊ የሆነ ቡድንም ሆኗል።
ስውል ሽሬዎች እግዳቸው ተነስቶ 5 ተጫዋቾችን ሲያስፈርሙ ከአንድ ተጫዋች ጋር በስምምነት ተለያይተዋል። በሁለት ተጫዋቾች ውዝፍ ደሞዝ ምክንያት እግድ ላይ በመቆየታቸው ዝውውር ሳይፈጽሙ የቆዩት ስውል ሽሬዎች በስተመጨረሻ የተጫዋቾቹን ችግር መፍታታቸውን ተከትሎ እግዱ ተነስቶላቸው ተጫዋቾችን አስፈርመዋል። የዝውውር መስኮቱ በትናንትናው ዕለት ቢዘጋም የተጫዋቾቹን ጉዳይ እስኪያጠናቅቅ የአዳዲስ ተጫዋቾች ፊርማ በልዩ ሁኔታ በይደር የተያዘለት ክለቡ በዛሬው ዕለት ከክለቡ ጋር የነበረውን ውል አፍርሶ ወደ ሌላ ክለብ ለመቀላቀል በሂደት ላይ የነበረው ተከላካዩ ነጻነት ገብረመድህንን በድጋሚ ሲያስፈርም በመስመር ተከላካይነትና በአጥቂ ቦታ ላይ መጫወት የሚችለውን ሁለገቡን አብዲ ዋበላ ላለፉት 6 ወራት በወልዋው ቆይታ የነበረው የመስመር ተጫዋቹ አላዛር ሽመልስ ላለፈው 1 ዓመት በሲዳማ ቡና ቆይታ የነበረው አጥቂው ሄኖክ ፍቅሬ እንዲሁም ላለፉት ዓመታት በሻሸመኔ ከተማ ቆይታን ያደረገው ተከላካዩ ኤቢሳ ከድርን ማስፈረም ችሏል። ቀደም ብለው ከፋሲል ገብረ ሚካኤል፣ አዲስ ግርማና ዮሴፍ ኃይሉ ጋር የተለያዩት ስውል ሽሬዎች አሁን ደግሞ ከግራ መስመር ተከላካዩ ሸዊት ዮሐንስ ጋር በስምምነት መለያየታቸውም ታውቋል። የኢትዮጵያ ሴቶች ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ዛሬ በተደረገ አንድ ጨዋታ ተጠናቋል። በሐዋሳ ከተማ በበርካታ ተመልካቾች ፊት እየተደረገ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግ ባለፈው እሁድ የ17ኛ ሳምንት ጨዋታዎቹ የተጀመረ ሲሆን በዛሬው ዕለት ሲዳማ ቡና በዳግማዊት ሰለሞን እና ቤዛዊት ንጉሴ ጎሎች ባህር ዳር ከተማን 2-0 በረታበት ጨዋታ የሳምንቱን መርሃ ግብር አጠናቋል። በሳምንቱ ልደታ ቂርቆስን፣ ሐዋሳ ቦሌን፣ መቻል አዲስ አበባን፣ ኢትዮ ኤሌክትሪክ በሰፋ የግብ ልዩነት አንበሪቾን ሲረቱ አርባ ምንጭ ከአዳማ፣ ድሬዳዋ ከኢትዮጵያ ንግድ ባንክ ነጥብ በመጋራት የተጠናቀቁ ጨዋታዎች ሆነዋል። ፕሪሚየር ሊጉን ኢትዮጵያ ንግድ ባንክ አሁንም እየመራ ሲሆን የ18ኛ ሳምንት ጨዋታዎችም ከነገ በስቲያ አርብ ጀምሮ መከናወናቸውን የሚጀምሩ በዓለም ዋንጫ ማጣሪያ 2 ጨዋታዎችን ያደረገው የኢትዮጵያ ብሔራዊ ቡድንን የተመለከተ ጋዜጣዊ መግለጫ ነገ ይሰጣል። በዓለም ዋንጫ ማጣሪያ በሞሮኮ ቆይታን ያደረገው የኢትዮጵያ ብሔራዊ ቡድን በነገው ዕለት ስላከናወናቸው ጨዋታዎች መግለጫ ይሰጥበታል። ከግብጽ ብሔራዊ ቡድን ጋር የ2-0 ሽንፈትን በማስተናገድ ጅቡቲን በአንጻሩ 6-1 በመርታት ሌሊቱን ወደ ሀገር ቤት የተመለሰው ዋሊያው ነገ ሐሙስ ከ9 ሰዓት ጀምሮ በአሰልጣኙ መሳይ ተፈሪ አማካኝነት በኢትዮጵያ እግር ኳስ ፌዴሬሽን መሰብሰቢያ አዳራሽ ለጋዜጠኞች ማብራሪያን የሚሰጥም ይሆናል።